ከአስሩ ትሬድ 7ቱን ዊን አደርጋለሁ በዚህ ሲምፕል ስትራቴጂ። ይህንን ሞዴል ትሬድ ለማድረግ በቀን ከ30 ደቂቃ በላይ አላጠፋም። ይሄ ስትራቴጂ ነንሴንስ የሆነ ኢንዲኬተር ተጠቅመን የምናመጣው አይደለም። እኔ የምጠቀመው ፒውር ስማርት መኒ ኮንሰፕት ነው። ሊኩዊዲቲ፣ ማርኬት ስትራክቸር ኤንድ ታይም። ስትራቴጂው ይሰራል ምክንያቱም አልጎሪዝም ማርኬቱን ኮድ ስላደረገው። ይህ ፎሬክስ ስትራቴጂ በትክክል እንዴት እንደሚሰራ እንመልከት። የተመለከትናቸው ትሬዶች በዚህ ስትራቴጂ የተወሰዱ ናቸው። ይህን ስትራቴጂ ትሬድ ለማድረግ የሚያስፈልጉን 5 ነገሮች ናቸው። አንደኛው ታይም፣ ሁለተኛው ፕራይስ፣ ሶስተኛው ማርኬት ስትራክቸር ሽፍት፣ አራተኛው ኢንትሪ ውስጥ ማን አለ? ቴክ ፕሮፊት አለ፣ ስቶፕ ሎስ አለ፣ አምስተኛው ኦፕኒንግ ሬንጅ ጋፕ። ቻርት ላይ እንዴት እንደሚሰራ እንመልከት። ኦኬ እሺ፣ እዚህ ጋር ናስዳቅ ላይ ነው ሁሌ ትሬድ የምናደርገው። እሺ እዚህ ጋር ከ9:30 እስከ 10 AM ነው ሁሉ ጊዜ ትሬድ የምናደርገው። ኢኩዊቲ ኦፕን ላይ ሁሉ ጊዜ ማለት ነው 9:30 አለ። ዘን ዲስካውንት ኦፕኒንግ ሲኖር እዚህ ጋር 9:30 ኦፕን ፕራይስ አለ። 9:30 ፕራይስ 9:30 ኦፕኒንግ ፕራይስ ይኖራል። ትሬድ የምናደርገው ሁሉ ጊዜ ከ9 ተኩል እስከ 10 ሰዓት ነው። ዲስካውንት ኦፕኒንግ ካለ እዚህ ጋር ይሄ ጋፕ ሆኖ ይቀመጣል። ዘን እኛ ትሬድ የምናደርገው ምንድነው 9:30 ላይ 9:30 ኦፕን ካደረገ በኋላ ከ9:30 ወደ ታች ትሬድ እንዲደረግ እንፈልጋለን። ከዛም ወደ ታች ከወረደ በኋላ ወደ ታች ትሬድ ከተደረገ በኋላ አፕ ሄዳል ሺፍት ማለት ነው። ዘን ኤፍቪጂ እንይዝና ወደ ኮንሲኩዌንት ኢንከሬጅመንት ነው ሁሌ ታርጌት የምናደርገው። ፉሊ ጋፑን ክሎዝ ሊያደርገው ይችላል፣ ግን እኛ የሚያስፈልገን እስከ ኮንሲኩዌንት ኢንከሬጅመንት ነው። 70% ኦፍ ዘ ታይም ፊል ያደርገዋል ይሄንን አልጎሪዝም ማለት ነው ፊልም ያደርገው። ፊቦናቺ እንጠቀምና ሜጀር እናድርግ። ይሄኛው ኦፕኒንግ ሬንጅ ነው ብለን እናስብና 70% ወደ ኮንሲኩዌንት ኢንከሬጅመንቱ ትሬድ ይደረጋል 70%። ስለዚህ ሁሉ ጊዜ ትሬድ የምናደርገው እንደዚህ ነው ማለት ነው። 9:30 ጁዳስ ዊንግ ይኖረናል፣ ሺፍት አለ፣ ዘን ፌር ቫልዩ ጋፕ፣ ዘን ኮንሲኩዌንት ኢንከሬጅመንት ማለት ነው። ያው ኢት ኒድስ ኤክስፒሪየንስ ዲፕ እገዛ ምናምን ከፈለጋችሁ ቴሌግራም ቻናል ላይ ሂዱ፣ ፐርሰናል አካውንቴን ታገኙታላችሁ። እሱ ላይ የፈለጋችሁትን ጥያቄ መጠየቅ ትችላላችሁ። ዘን ይሄንን ይሆናል ማለት ነው። ለምን በዲስካውንት ኦፕን ጊዜ ይሄንን እናደርጋለን። ፕሪሚየም በሚሆንበት ጊዜ ደግሞ እንገለብጠዋለን። 9:30 ኦፕን ፕራይስ እዚህ ጋር በሚሆን ጊዜ አሁን በዲስካውንትም በፕሪሚየምም ነው የሰራውላችሁ። ሰኞ ዕለት ትሬድ ያደረግኩት በዲስካውንት ነው፣ አርብ ዕለት ደግሞ በፕሪሚየም ነው እና ቻርት ላይ ሄደን እናየዋለን። ፕሪሚየም ላይ 9:30 ኦፕኒንግ ፕራይስ ይሄ ነው ብለን እናስባለን። ጁዳስ ዊንግ ሃየር ከ9:30 ወደ ላይ ትሬድ ይደረጋል። አታኪንግ ሊኩዊዲቲ ከግራ በኩል ያሉትን ባይ ሳይዶች አታክ ሊያደርግ ይችላል። ከዛም ሺፍት እናያለን። ዘን ኮንሲኩዌንት ኢንከሬጅመንቱን ታርጌት እናደርጋለን። ይሄ ነው ስትራቴጂው። ቀላል ከ9:30 እስከ 10 AM። እዚህ ጋር ኤፍቪጂ ሊኖር ይችላል። የፈለጋችሁትን ፒዲአርኤ መጠቀም ትችላላችሁ። ኦርደር ብሎክ ብሬከር፣ ኤኒ ታይፕ ኦፍ ፒዲአርኤ መጠቀም ይቻላል። እኔ ኤፍቪጂ ነው የምጠቀመው። ለምን? ለማየት በጣም ቀላል ስለሆነ ማለት ነው። ይሄኛው 9:30 በሚሆንበት ጊዜ 9:30 ፕሪሚየም ጋፕ ኦፕኒንግ በሚኖረን ጊዜ ማለት ነው። ስለዚህ ስትራቴጂው ይሄ ነው። ሺፍት እናያለን፣ ኤፍቪጂ እናገኛለን፣ ኦርደር ብሎክ፣ ኤኒ ታይፕ ኦፍ ፒዲአርኤ፣ ዘን ታርጌት ኮንሲኩዌንት ኢንከሬጅመንት። ስለዚህ አሁን ወደ ቻርት እንሂድና እናያለን ማለት ነው።
ስለዚህ ሜይ 5 መንዴይ ላይ እንዴት ትሬድ እንዳደረግኩ ላሳያችሁ። 930 ኦፕን ፕራይስ እዚህ ጋር ተከፈተ። 930 ኦፕን ፕራይስ አለ። ዲስካውንት ነው ኦፕን ያደረገው። ዲስካውንት ሲሆን ምንድነው ያልኳችሁ ዳውን ትሬድ እንዲደረግ እንፈልጋለን። ከዛን ሺፍት እናያለን፣ ኤፍቪጂ እንይዛለን ነው። እኛ በዚህ ስትራቴጂ የምንጠቀመው ሬጉላር ትሬዲንግ አወር አርቲኤች ትላለች እዚህ ጋር። ሶ 930 ኦፕን ፕራይስ እዚህ ጋር አለ። ዲስካውንት ነው ኦፕን ያደረገው ማለት ከክሎዚንጉ ዲስካውንት ነው። ስለዚህ ፊቦናቺ እንዘረጋለን። ፊቦናቺ ስንዘረጋ ኢኒሻል ታርጌታችን የሚሆነው ኮንሲኩዌንት ኢንከሬጅመንት ነው ማለት ነው። ስለዚህ እዚህ ጋር ምን አገኘን? 930 ኦፕን ፕራይስ አለን። አፕ ሄደ። ከዛን ዘን ጁዳስ ዊንግ ማለት ነው። ይሄኛው ልክ እንደ ጁዳስ ዊንግ ያገለግለናል። ዘን ማርኬት ስትራክቸር ሺፍት አግኝተናል። እዚህ ጋር ፌር ቫልዩ ጋፕ አገኘን ማለት ነው። ፌር ቫልዩ ጋፕ አገኘን። ዘን ኮንሲኩዌንት ኢንከሬጅመንቱን ታርጌት አደረግን። እዚህ ጋር ነው የገባሁት። እዚች ላይ ነው ሁለት ፖዚሽን ትሬድ አርግቼ ሪከርድ አርግቼ የላችኋለሁ። ከቪዲዮ በኋላ ፉል ቪዲዮን አንድ ላይ ለቅላችኋለሁ። እዚህ ጋር ይሄው ብሬከር አለ። እዚህ ጋር ኤፍቪጂ ላይ እና ብሬከሩ ጋር እዚህ ጋር ነው የገባሁት። ትሬድ አርግቼ ያሳየቻችኋለሁ። ኮንሲኩዌንት ኢንከሬጅመንቱን ታርጌት አደረግን። ደን ማለት ነው። እዚህ ጋር ኤፍቪጂ ነበር። እዚህ ጋር መግባት ትችላላችሁ። እኔ ብሬከሩ ጋር ነው የገባሁት፣ መውሰድ ትችላላችሁ። ስለዚህ ሀፕን አደረገ። ይሄ ሜይ 5 2025 የተወሰደ ትሬድ ነው። እንትኑ ለቅቄላችኋለሁ። እሺ ወደ ሁለተኛው ትሬድ እንሂድ። ሜይ 9 2025 ማለት ነው፣ አርብ ዕለት። እሺ ሜይ 9 2025 ይሄ ነው። እዚህ ጋር ምንድነው ፕሪሚየም አገኘን። ሁለት ኤግዛምፕል ሆነልን ማለት ነው። 930 እዚህ ጋር ኦፕን አደረገ። 930 ኦፕን ፕራይስ እዚህ ጋር አለ። ስለዚህ ፕሪሚየም ነው የተከፈተው ማለት ነው። ይሄ ጋፕ አለን። ዘን 930 ላይ ጁዳስ ዊንግ ሰራ ማለት ነው። አጌንስት ባያዝ ሄደ። ፌክ ራን ይሄን አሳየን ማለት ነው። ስለዚህ ታርጌታችን የሚሆነው እዚህ ጋር ስናደርግ ታርጌታችን የምትሆነው እቺ ነች፣ ኮንሲኩዌንት ኢንከሬጅመንቷ። ዘን እኔ ምን አደረኩኝ? 930 ጁዳስ ዊንግ ካየው በኋላ ሺፍት አገኘው። እዚህ ጋር ይሄኛው አፕ ዳውን ሲያደርግ እዚህ ጋር ሺፍት አገኘው። 50 ሰከንድ ላይ አያስፈልጋችሁም፣ ግን እኔ 50 ሰከንድም ስለምጠቀም 50 ሰከንድ ላይ እዚህ ጋር ሺፍት አገኘው። አሳያችኋለሁ። ይሄ 1 ሚኒት ላይ ኤፍቪጂ አለ። ኤፍቪጂ እዚህን ኤፍቪጂ ተጠቅመን ወደ ኮንሲኩዌንት ኢንከሬጅመንቱ ወደዚህ ትሬድ ማድረግ እንችላለን። ስቶፕ ሎሳችን የሚሆነው እዚህ ጋር ነው። ስቶፕ ሎሳችን የሚሆነው እዚህ ጋር ነው። እኔ 75 ላይ እዚህ ጋር ወጥቻለሁ። ኦልሞስት 2.5 ምናምን ስለነካልኝ እኔ ወጥቻለሁ። እዚህ ድረስ መግባት እንችላለን፣ ኮንሲኩዌንት ኢንከሬጅመንት ድረስ። ይሄ ሞዴል የሚፈቅደው እስከ ኮንሲኩዌንት ኢንከሬጅመንቱ ድረስ ነው። ስለዚህ ይሄንን ትሬድ ማድረግ እንችላለን ማለት ነው። ይሄን ይመስላል በኤፍቪጂ። እኔ 50 ሰከንድ ላይ ሺፍት አግኝቼ ነው የገባው። እዚህ ጋር ሺፍት ነው። 50 ሰከንድ ላይ ወስጄ ላሳያችሁ። yes ያው እዚህ ጋር 50 ሰከንድ ቻርት ላይ ነው እያየን ያለ ነው። 50 ሰከንድ ላይ እዚህ ጋር ይሄኛውን ስዊንግ ሲወስደው ሺፍት ነው ይሄ ለኔ ማለት ነው። ያው አፕ ዘን ሺፍት ሲያደርግ ገባው። ሺፍት ካደረገ በኋላ ታርጌቲንግ ኮንሲኩዌንት ኢንከሬጅመንቱ ማለት ነው። 50 ሰከንድ ላይ ሲሆን ኤፍቪጂዎችን በደንብ ይታያሉ፣ ሺፍት ይታያል። በጣም አሪፍ ነው። ለስካልፒንግ በጣም ምርጥ ነው 50 ሰከንድ። ስለዚህ ይሄን ይመስላል የሜይ 9 ማለት ነው። የሜይ 9 ይሄን ይመስላል። እኔ የወጣሁት ይሄን ትሬድ እዚህ ጋር ነው።
እዚህ ጋር ነው ትሬዱን ማየት ትችላላችሁ። እኔ ትሬድ ያደረኩት ይሄኛውን ነው። ኢንትሪ የነበረው እዚህ ጋር ነች። እኔ ወሰድኩት ይሄን ትሬድ ነው 1 ሚኒት ላይ 50 ሰከንድ ያው ግዴታ አይደለም፣ ግን ሞር ቢኖረው ይመረጣል ነው። ሞር ለስካልፒንግ በጣም አሪፍ ስለሆነ፣ ስለዚህ ይሄን ይመስላል ማለት ነው። 1.19 ሪስክ ሪዋርድ አሪፍ ነው። የመንዴዩን እኔ መንዴ ላይ እኔ ትሬድ ያደረኩት ሎንግ እዚህ ጋር ነው የገባሁት። ዘን እዚህ ጋር ስቶፕ ሎስ ያደረኩት ቲፒ እዚህ ጋር ወጣው ማለት ነው። ይሄን ትሬድ ያደረኩት 1.7 ማለት ነው። ለስካልፒንግ በጣም ምርጥ ስትራቴጂ ነው። ይሄን መጠቀም ትችላላችሁ። ፉል ብሬክዳውኑን አሳይቻችኋለሁ። ታይም ላይ ቤዝድ የሆነ ስለሆነ ኢዚ ነው ፍሬም ለማድረግ። ኤንድ ደግሞ ስካልፒንግ በጣም አሪፍ ነው። ብዙ ሰዓት አይፈጅም። ስካልፕ ማድረግ ትችላላችሁ። ይሄን ይመስላል። ሁለቱንም ቪዲዮዎች አሁን ከዚህ ቀጥሎ ፋስት ሳላደርገው በደንብ ኤክስኪዩት እንዴት እንዳደረግኩ ታሳያችኋለሁ። ትሬዱ ይሄን ይመስላል። ምንም አይነት ጥያቄ ካላችሁ ኦር ደግሞ የከበዳችሁ ነገር ካለ ኮሜንት አድርጉልኝ። ኦር ደግሞ ቴሌግራም ቻናሌ ላይ ገብታችሁ ፐርሰናል ጥያቄ መጠየቅ ትችላላችሁ። ሼር አድርጋችኋለሁ። የከበዳችሁ ነገር ካለ መጠየቅ ትችላላችሁ። ኢንፐርሰን መጠየቅ ትችላላችሁ። ይሄንን ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስክንገናኝ ቻው።